እዝራ 6 ሰዓት ሊሆን ነው። እስኪ ቡና ካቀራሩ። እሺ ቆይ አንዴ ማያ አንዴውን ነገር እያረኩ ነው። እሺ 6 ሰዓት ሳይሆን ቶሎ አቀራርብልኝ። ማለት 6 ሰዓት መሆኑ ለምን አስፈለገ? አይ ምንም እንዲሁ ነው። እማዬ ግን ቡና ሱስ የለብኝም ትያለሽ እንጂ በጣም ነው ያለብሽ። እኔ ኧረ እኔ ቀን ለመክፈያ ነው እንጂ ይሄ ባልጠጣስ እንዴ ምን ቢቀርስ? እሺ እንደዛ ከሆነ እስኪ 1 ሰዓት ተሳልፊና 7 ሰዓት ጠጪ። 1 ሰዓት ኧረ እኔ ባልጠጣስ ጥንቅር ብሎ ቢቀር እስቲ እናያለን። እሺ ስንት ሰዓት ነው አሁን? 5 ሰዓት ከ59 ነው። በቃ 6 ሰዓት ነው። በቃ አሳይሃለሁ አሁን 6 ሰዓት አልሆነ? አይ አልሆነም። አሁን 6 ሰዓት ሆነ። ይሁና ታዲያ ምን ይመጣል? እኔ በቃሉ ላይ እንደሆነ ጠብ የሚል ነገር የለም ወይ ምንም ይመጣ ነገር የለም። ምንም ይመጣል። እማዬ ይሄ ነገር ይቅር በቃ ላቀራርብልኝ። አረፍ ምን ይከብዳታል ብለህ ነው ወይ? አይ አይደለም። በቃ ታዲያ በቃ ምን ይመጣል? እማዬ በቃ ምኝሻለሁ። ሱስ የለብሽም። ላቀራርብልሽ ቡናው ነው። እረፍ። አሳይሃለሁ። እንዴ ቤት ውስጥ ሰው ምን ያደርጋል? አረ ምንም የለም። አረ እባክህ ከሶፋዬ ላይ ተነሳ ታርቀዋለህ። በቀሉ ቡና አልደረሰም። ቡና እስኪ ሂጅ እቃውን ልጠበው። መቼም ተከምሯል። እንዴ እማዬ ምን ሆነሽ ነው? አረን ያጥበዋለሁ። እሺ ጎሽ ሂጂ ጠቢው። እስኪ ሂጅ ጓዳውን ላስተካክለው። መቼም የእብድ ቤት መስሏል። አረን ያስተካክለዋለሁ። አይዞን የኔ ልጆች ደከማችሁ አይደል? በቃ ምሳ የለም እኔ እሰራለሁ። ኧረ እኔ እሰራዋለሁ። ኧረ አንቺማ ደክሞሻል ተቀመጪ። አይ እሰራዋለሁ ችግር የለውም። በቃ እሺ ካልሽ ምን ይደረጋል። በዛውም እንጀራ የለም ጋግሪ። ወጡም አንድ ከሚሆን 3 አይነት አድርጊው። ስለተከራከርሽኝ እንጂ እኔ እሰራው ነበር። ውይ ይሄ ወለል እንዴት ነው የበከተው? ልወልውለው መሰለኝ። አዎ ልወልውለው። በቃ በጣም ቆሽሿል አይደል? ይሻላል አይደል? እዝራ ልወልውለው። አዎ ወልውዩ። አዎ በቃ ዝቅ ብዬ ስወለውል ወገቤን ቢያመኝ ነው ወይ አንሸራቶኝ በወድቅ ነው። ይሁን ወለውለዋለሁ። እሺ በቃ ወለውለዋለሁ። ይሻላል። እኔ እኮ ወለውለው ነበር አይደል? እማዬ የት ሄደች? እኔ እንጃ ጓዳ ነች መሰለኝ። ይኸው አሁን ሌላ ስራ ካዘዘች አንተ ነው የምትሰራው። ምን ለምን ሲባል እኔ ደክሞኛል። የሰራሁትን አላየህም እንዴ? እኔስ ቁጭ ብዬ ነበር። ብቻ አያገባኝም ትሰራለህ። አንቺ ካላገባሽማ ምን አገባኝ? እኔ ማሰራው ወይ በስመ አብ። ቤቱ ሁሉ የቆሸሸ ልብስ አይደል እንዴ? ወይ እንደው ምን አድርገዋለሁ? ልጠበዋ። መቼም ይበዛብኛል ግን ይሁን። እዝራ አቤት። ና ማይክ አውጣልኝ። ልብሱን ልጠብ። ውጪ ናቸው ባልዲዎቹ ሁሉም አሉልሽ። ሚጣሽ ነይ በባልዲ ውሃው መልተሽ አምጪልኝ። ወይ አይገርምም? ባልዲ ውሃ ተሞልቶ ውጪ ላይ ቁጭ ብሏል። ኑ እሺ ልብሱን ወደ ውጭ አውጡልኝ። ኑ አውጡልኝ፣ እጄን ደክሞኛል። ወይ ያገኘች እንኩ ግማሹን ውሰድ። ጎበዞች አሁን እመጣለሁ። እሺ እስከዛ ዝም በላችሁ ማጠብ ጀምሩ። እስክመጣ ነው። ስመጣ አቀበላችኋለሁ። እፈይ ሶስዬ ምንድን ነው? እዚህ ታች ያለችው ሚስቴ ባለሱቋ ደወለችና ቤት ማንም የለ ብቻዬን ነኝ ቶሎ ና አለች። ምን አልካት? ብቻሽን ከምትሆኚ መቅደስን ጥሪያት አልኳት። ይሪዲ ያለ ፈዶ መቅደስ አይደለ? ኧረ ካንተ ጋር ምን አድርጌ ነው? እስኪ ተጠጋ። ይኸው ከዚህ በላይ እንግዲህ አትነጫነጭ። አሁን ልጁም ተቀምጧል ብሎ የወለሱ ያስከፈለኛል። ምን ችግር አለው እግሬ ላይ ብትቀመጥ? ኧረ እማዬ ንግር ስንት ያወራን። ትልቅ ሰው ነኝ እኮ በቃ እግሬሽ ላይ ልቀመጥ እንዴ? አይ ትልቅ ሰው መሆነቴ። እቃውን ይዘኸዋል አይደል? ደግሞ ረስተኸው እንዳትወርድ። ኧረ እማዬ ድምፅሽን ቀንሽ፣ አጠገብሽ እኮ ነኝ። እቃውን ረስተኸው እንዳትወርድ አልኩ። ይዤዋለሁ። ይኸው አልረሳሁም። በደንብ አጥብቀህ ያዝ። በቀደምም እንዲህ ነው ስልክን ረስተህ የወረድከው። ኧረ እማዬ ይገርምሻል፣ ልጄ ነው። እንዲህ ስታየው ትልቅ ሰው ይመስላል እንጂ አንድ ፍሬ ልጅ ነው። አዎ ትልቅ ሰው ነው የሚመስለው። ኧረ አንድ ፍሬ ልጅ። በቀደም እኮ እንደዚህ ስልኩን ታክሲ ውስጥ ጥሏል። ለዛ ነው ተጠንቀቅ የምለው። ኧረ እባክሽ ስልኩን። አዎ እንዲህ ስታየው ደህና ልጅ ይመስላል አለ። ደደብ እኮ ነው፣ ቀልብም የለው። ጓደኞቹ ራሱ ብትዋቸው ቁም ነገረኛ ናቸው። ለቤተሰብ ነው። ያው እሱ ድር በመግቢያ እድሜው ቤት ውስጥ አሻንጉሊት ፊልም ሲያይ ነው የሚውለው።
አሁን ራሱ እኮ ከረሜላ ገዛልሃለሁ ብዬው ነው ከቤት የወጣው። ምንድነው ዋቸው? እንደው አንድ ጥያቄ ልጠይቃችሁ። በዚህ ውስጥ ካላችሁ ውስጥ ወላጆች ውስጥ ወንድ ልጃችሁ የፊት ጓደኛ አለው? አዎ። የኔ ከጠየቅሽኝ አለው ሳይሆን አሉት ነው የሚባለው። አረ ብዛታቸው። የኔ ራሱ በገርፈውም አልቻልኩትም። እሳት ነው ልጁ ከየት እንደሚያመጣቸው። የውላችሁ የእናንተ ተገርፈውም አላቸው። የኔ ባስተዋውቀውም አሉንም። እኔ እኮ በሱ እድሜ መጀመሪያ ልጄ ነው ልጅ አለው። የእውነቴን እንደምላችሁ ሴት ያክስቴ ልጁ ራሱ ሲያወራኝ ተባተባል። አረ እንደው ደግሞ እስኪ ምን እንደሆነ የምታውቁ ንገሩኝ። ቂጡ ላይ የሆነ ነገር ወጥቶበት በትልቁ ውሃ ቋጥሯል። ምን እንደሆነ? አረ እባክህ ምንድን ነው? ጭራቅ ነው አንበስማ። እማዬ ለማንም እንዳትናገሪኝ እኮ ነው ያሳየሁሽ። ምናልባት ቂጡን በስርዓት አይታጠብም ይሆናል። አዎ ጋቢና ያለኸው ሰውዬ ትክክል ሳትሆን አትቀርም። እኔም እሱን የጠረጠርኩት ትልቀቱን እኮ ብታዩ የቋጠረው ውሃ ደግሞ አሁን ራሱ እንዴት እንደተቀመጠ እኔ እንጃ። አንተ እንዳትፈጨርቀው ብቻ እንዳታጥለቀልቀን። ሹፌር ወራጅ አለ። ደጋግሜ ነግሬሻለሁ። ውጭ ዘመድ ያለው ሰው ወጡ አይወጣም። አክስቴ ማለት ቅርበታችን ራሱ ሄሎ አክስቴ እንዴ ምሽ አጥንት ያጥንት ችግር አይደለም ሱያኔ። አዎ የእንትን ልጅ ባለፈው አንቺ ያስከፈትሽኝ አካውንት አለ አይደለ አክስቴ የሚለው ባንክ ደውለውልኝ ማታንቀሳቅሰው ከሆነ ዘንድሮ ከዚህ ዓለም ነው እናንቀሳቅሰው እያሉኝ ነው። ድንገተኛ ዛቻ። ጓደኞቼም ራይድ ምናምን መኪና ተከራይተው እየሰሩ ትንሽ እንደዛ አይነት ነገር አሪፍ ሆኖ አላየሩ ጀብሎ እያሰብኩ ነው። ለኔ ነው በደረቴ የምታስቢው? ዝጊልኝ። የሰው ሀገር ሰው ነሽ። በቃ ምንድነው? ምንድነው? በእንትን ቸኮሪና ማስቲካ ካለው በደረቴ ትሰራለህ ነው የምትለው? አክስት አይደለችም እኮ ብለዋል እኮ ተረጋግጧል። አንተ አጎትህ ወጣ እንዴ? ወጣ አይደል? ሀገር የኔ አጎት ይወጣል ዋላ አይደል? የኔ አጎት ማካካችን ነው። ሻስ ድስ ብርናልክ አንተ ረፍዷል እኮ አትወጣም እንዴ? የወጣው በቃ ዛሬ ደግሞ በጊዜ ልመጣ እችላለሁ። እሺ እንደ ገለባ ልምት እንደ ላባ እልም እንደ ደራሽ ውስጥ እንደ ነፋስ ከተራራ ጫፍ ላይ እንደ ወርወሩት እልም ጥልጥ ይላል እንደ ንዱት እንደ ገለባ ልምት እንደ ላባ እልም እንደ ደራሽ ውስጥ እንደ ነፋስ ከተራራ ጫፍ ላይ እንደ ወይ ይሄን ዘፈን እንዴት እንደምወደው እኔ ራሱ የዶኒ እኮ ነው። እማዬ። አቤት። እኔ ታዲያ የሚከብደኝ ነው የሚመስልሽ? አዋ እኔ እዚህ ቤት ባልኖር አንድ ቀንም መቆየት አትችል። ለምንድን ነው እንዳትነካብኝ ብዬ የነካሁኝ ያልኩ። ምን ይሁን ታዲያ በቃ ተጠቀምኩበት። መክሲሙን ካንተ ተገላግዬ የምኖረው። አረ ለምን አሁን አትለያይኝም? ይኸውልሽ እኔ ልጄ ሚጣን ብቻ ነው የምፈልገው። ከሷ ጋር መኖር እንችላለን። አረ እኔ እዝራዬን ብቻ ነው የምፈልገው። እሺ በቃ ታይኛለሽ አሁን። እሺ እዝራዬን አለኝ እዚህ ጋር። ተነሳ አንተ ደግሞ ካጠገቤ። ስርዓትሽን ያዥ አንቺ ሴትዮ። ተነሳ አንተ ደግሞ ወሮ በላ። በቃ ከዚህ በኋላ እነሱ ሁለቱን እንዳታናግራቸው። የምርሽን ነው? አዎ። እሺ ውይ ተገላገልኩ። እንዳትደርሱብን። ስነ ስርዓት አታባትህ እኮ ነኝ። መብቱ ነው አትናገረው። አረ እንደዛ ነው እንዴ? ሚጣ ከዚህ በኋላ ይህንን ወሮ በላናችን ዘላ ያልጠገበች አሮጊት እንዳታናግራቸው። አይ ማን እንደሚጎዳ እናያለን። እንዴ እናንተ ናችኋ። እዝራ ይሄ ይታያል። ስልክን በምን ቻርጀር እንደምታደርግ እናያለን። ጥቁሩ ቻርጀር አለሃ። ጥቁሩ ቻርጀር ማን እንደሆነ ረሳው መሰለኝ። ወይኔማ የስልኬን በምን ቻርጀር አድርግ ነው? ችግር የለውም እገዛልሃለሁ። እሺ ሚጣ ቻርጀር ከለከልሽኝ አይደለ? ከዚህ በኋላ ቲሸርቶቼን እንዳለብሽ። ኧረ አንተም ሻምፖይን፣ የፀጉር ቅባቴን፣ ኮንዲሽነሬን፣ ሽቶይን አንድ ነገር እንዳትነካ። አረቢያቸው ከፈለግሽ። እንዴት ነው ራበኝ። ሚጣ እስኪ የሚበላ ነገር አቅርቢ። አረ ምንም የሚበላ የለም። እዝራ ምግብ እንስራ አይደል? አዎ ምን እንስራ? እንጃ። ምስር ይሻላል? ድንች ይሻላል? ስጋ? ለምን ሁሉንም እንስራና እየመረጥን እንበላለን። እሺ የሚያስፈልገውን ነገር ሁሉ ይዘህና። ወይኔ ምን ነው? አረ ምንም ብር የለኝም። ማን ብር እንደሚሰጥሽ ረሳችሁ መሰለኝ። ሚጣ እንኪ፣ እነሱ ያሉትን ነገሮች በሙሉ እንሰራለን። እንኪ እንጂ ምንድን ነው? ልጅህን አታውቃትም መሰለኝ። እንቁላል መቀቀል ራሱ እኮ አትችልም። የእውነታቸውን ነው? አዎ። አይ አረ እኔ ራሱ እየራበኝ ነው። እኔም። ታዲያ አማራጩ ምንድን ነው? ቂማችንን እርግፍ አድርገን ብንተው ይሻለናል። እውነትሽን ነው። ትርፉ ረሃብ ነው። አዎ አርፈን አንድ ላይ ሆነን ብንበላ ነው የሚሻለን እኮ።
እንደ ውዴ ይቅርታ አድርግልኝ። ኧረ አንተ ራሱ ይቅርታ አድርግልኝ። ይቅርታሽ። እሺ ወይ ጉድ እንደ ልጅ እንኮራረፍ።